ዛሬ በጠዋት እኔና ጓደኛዬ የተነሳንና ለአንድ የበረከት ስራ ጉዟችንን ወደ ሳሪስ አደረግን። ጎፋ መብራት ኃይልን አልፍ ብለን በዛው ወደ ብሔረ ጽጌ መናፈሻ ደረስን። እንደደረስንም ልባችንን ክፉኛ የሚሰብር አንድ ነገር ተመለከትን። ያሬድ ሜዳ ደብረ ምሕረት ቅዱስ ገብርኤልና ቅዱስ ኡራኤል ቤተክርስቲያንን ስናይ አዘንን በጣም። እንደደረስንም በእውነቱ የሚያሳዝን ነገር ነው ያየነው። እኔም በጣም ነው የደነገጥኩት። ቅጽረ ግቢ አጥሯ ገና ያልተሰራ አንዳንድ እግዚአብሔር ጸጋውን ያደላቸው ምዕመናን ለመቀመጫ ይሆን ዘንድ ብለው ከቤታቸው ሶፋቸውን አውጥተው በቤተ ክርስቲያኗ ዙሪያ ውስጥ አስቀምጠውታል። ወደ ቅጽር ግቢው እንደገባንም በአካባቢው የሚኖሩ ምዕመናን በበረከት ስራ ተጠምደዋል። እኔም ልሳለም አልኩና ወደ ቅዳሴ ቤቱ ጠጋልኩኝ። አይኔ ያየውን ግን ማመን አቃተኝ። በመሃል አዲስ አበባ ላይ እንዲህም አይነት ቤተ ክርስቲያን አለ እንዴ? እኛ ኦርቶዶክሳውያን ምን እየሰራን ነበረ? ጣሪያው በላስቲክ ተሸፍኖ ቤተልሔሙ በሚያሳዝን ሁኔታ የተሰራ ቤተ ክርስቲያን ከበደኝ፣ አዘንኩኝ። ይሁን እግዚአብሔር ያግዘናል፣ ኦርቶዶክሳውያን ወንድምና እህቶቻችን እናትና አባቶቻችን አሉ ብዬ በልቤ ወደ በረከት ስራው ለመሳተፍ ሄድኩ። ጸጋውን ያበዛላቸው እግዚአብሔር የፈቀደላቸው ወጣቶች፣ ሴቶች፣ እናቶች፣ አባቶች፣ ካህናተ ቤተ ክርስቲያን፣ መምህራን፣ ዘማሪያን በሙሉ ርብርብ ላይ ናቸው። ይህች ቤተ ክርስቲያን በአዲስ አበባ ከተማ ብሔረ ጽጌ መናፈሻ አጠገብ የምትገኝ ቤተ ክርስቲያን ነች። ቤተ ክርስቲያኗም በ2016 ዓመተ ምህረት የተመሰረተች ሲሆን በአሁን ሰዓት ላይ ጣሪያዋ ያፈሳል። እንደምትመለከቱት ውድ ኦርቶዶክሳውያን፣ እኛ ደግሞ ኦርቶዶክሳውያን በሙሉ የተባረክን ለቤተ ክርስቲያናችን ሟች ነን፣ እንረባረባለን። አቅም ያለን በአቅማችን፣ ጉልበት ያለን በጉልበታችን፣ ዕውቀት ያለን በእውቀታችን ይህችን ቤተ ክርስቲያን እንደው ስለ ቅዱስ ገብርኤል ብለን ለሐምሌ ገብርኤል ወይ ደግሞ ለሐምሌ 19 አድሰን ጣራው በማይፈስበት ሁኔታ ጣሪያውን እንኳን አሰርተን ቀለም ቀብተን እንኳን የቃል ኪዳን ታቦቱን ብናከብር ብዬ ተመኘሁ። በመሆኑም ከላይ ባስቀመጥኩላችሁ አካውንት ቅዱስ ቤተክርስቲያኗን መደገፍ የምትፈልጉ ኦርቶዶክሳውያን የቤተክርስቲያኗ አካውንት ከላይ ያለው ነው። በሱ የአቅማችሁን ድጋፍ እንድታደርጉ፣ ሙያው ያላችሁ ደግሞ እየመጣችሁ በሙያው እንድትረዱን፣ ወጣቶችም እንዲሁ በጉልበት እየመጣችሁ እንድታግዙን በመልአኩ በቅዱስ ገብርኤልና በመልአኩ ቅዱስ ኡራኤል ስም ጥሬን አቀርባለሁ። ያሬድ ሜዳ ብሔረ ጽጌ ደብረ ምሕረት ቅዱስ ገብርኤልና ቅዱስ ኡራኤል ቤተክርስቲያን ትባላለች። አዲስ አበባ መሃል ከተማ ላይ ትገኛለች። ከብሔረ ጽጌ መናፈሻ አጠገብ 30 ሜትር ወደ ውስጥ ገባ ብሎ ትገኛለች። ይህም መረጃ ለሌሎች ኦርቶዶክሳውያን እንዲዳረስ እባክዎ ሼር፣ ኮፒ ሊንክ፣ ዲዮት በማድረግ የእግዚአብሔርን ቤት ነው በጋራ እንስራ። ቀጠሮ እስከ ሐምሌ 19 ድረስ አለን። የቅዱስ ገብርኤልና የቅዱስ ኡራኤል ወዳጆች አይታችሁ አትለፉ። ቅዱስ ገብርኤል የልመናችሁትን ይፈጽምላችሁ፣ የልባችሁን መሻት ይሙላላችሁ። ጽናትን ስጠኝ ድልን ሳበት ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔር ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን